የጥሙ ዘበኛ ኦገስት ዋይልድ 19ኛው ክፍለ ዘመን ሊያበቃ ጥቂት ዓመታት ሲቀሩት በለንደን ጎዳናዎች ላይ የሚታየው ጭጋግ በፖለቲካው ዓለም ተጋርዶ ነበር። በወቅቱ የታወቀው እንግሊዛዊ ጋዜጠኛና ዲፕሎማት ኦገስት ዋይልድ ከለንደን ወደ ቀይ ባህር ዳርቻ የሚወስደውን መርከብ ሲሳፈር ወደፊት የሚጠብቀው ታሪክ የዓለምን ካርታ እንደሚቀይር አልተገነዘበም ነበር። ዋይልድ ተራ መንገደኛ አልነበረም። ቀደም ሲል በምስራቅ አፍሪካና በሱዳን በኩል በነበረው የዲፕሎማሲ እንቅስቃሴ ውስጥ እጁ የነበረበት የቀይ ባህርን ፖለቲካና የአቢሲኒያን ምድር እንደ እጁ መዳፍ የሚያውቅ አርቆ አሳቢ ነበር። የብሪታንያ መንግስት በጣሊያንና በኢትዮጵያ መካከል የሚነሳው እሳት ወዴት ያመራል የሚለው ሚስጥር እንዲሰልልና ዘገባ እንዲያቀርብ በስውር አይኑን ወደ እሱ ጥሎ ነበር። ከለንደን ተነስቶ በስዊዝ ካናል በኩል በማለፍ ቀይ ባህርን አቋርጦ ምጽዋ ደረሰ። በወቅቱ ምጽዋ በጣሊያኖች እጅ ቢሆንም ዋይልድ ግን ወደ መረብ ወንዝ ተሻግሮ የንጉሠ ነገሥቱን ግርማ ለማየት ቆርጦ ተነሳ። በአህያና በበቅሎ ጀርባ ተጭኖ አስቸጋሪውን የሰሜን ተራሮች እያቋረጠ በኤርትራ በኩል አድርጎ ወደ ትግራይ ምድር ዘለቀ። ወደ መቀሌ ሲቃረብ በየመንገዱ የሚያያቸው ነገሮች ሁሉ ያስገርሙት ነበር። እነዚህ ሰዎች እንዴት በጎራዴና በናስ ጠመንጃ ታላቁን አውሮፓዊ ሀገር ይገጥሙታል የሚል ጥያቄ በአእምሮ ይመላለሳል። ነገር ግን መቀሌ ሲደርስ ያየው ትዕይንት ከጠበቀው በላይ ነበር። የአጼ ምኒልክ ሰራዊት ልጇን እንደምትጠብቅ አራስ ነብር ጠላቱ ላይ ዘሎ ሊከመር አልብቷል። ማር እንዳየንም መንጋ ተሞ መቀሌን ከቧታል። ዋይልድ በራሱ አይን የተመለከተው ትልቁ ሚስጥር ግን በመድፍ የሚገጥመው ጀግናን ብቻ አልነበረም። በመጋረጃ ጀርባ ሆና የጠላትን ጉሮሮ የምዘጋዋን ታላቋን እቴጌ ነበር። ከለንደን የተነሳው መንገደኛ ዛሬ በታሪክ መዝገብ ውስጥ የእቴጌ ጣይቱን ብልሃት ምስክር ሆኖ እንዲቀር ያደረገው የአድካሚና ሚስጥራዊ ጉዞ ነበር። የለንደኑ ጋዜጠኛ ማስታወሻ ደብተሩን አውጥቶ በታሪክ የማይረሳውን ያንን የጥሙን ዘበኝነት ገድል ሊመዘግብ ብሩን አሾለ። ጥር 1888 ዓ.ም የመቀሌ ሰማይ በባሩድ ጭስና በወፍራም አቧራ ተውጧል። በመቀሌ መድፍ ምሽግ ውስጥ የመሸገው የሜጀር ጋሊያኖ ጦር አፉን እንደከፈተ ዘንዶ ከምሽጉ አናት ላይ እሳት ይተፋል። ከታች ደግሞ እንደ ጥቁር አንበሳ የሚቆጠሩት የኢትዮጵያ ጀግኖች ምሽጉን ሰብረው ለመግባት ደረታቸውን ለጥይት ሰጥተው እየፎከሩ ይወረወራሉ። ጦርነቱ ተፋፍሟል። ደም እዚህም እዚያም ይፈሳል። ኦገስት ዋይልድ የእንግሊዛዊ ጋዜጠኛና የታሪክ ምስክር በሩቅ ሆኖ ይህን አስከፊ ትዕይንት በትዝብት ይመለከታል። ጣሊያኖች ምሽጋቸው ጠንካራ ነው፣ ስንቃቸው ሞልቷል። ምኒልክ እንዴት ሊያሸንፋቸው ይችላል ሲል ራሱ ይጠይቃል። ነገር ግን በዚያ ጦርነት ግርግር ውስጥ ከንጉሠ ነገሥቱ ድንኳን ጀርባ አንድ ታላቅና ረቂቅ ስልት እየተሸመነ እንደነበር ዋይልድ ገና አልተረዳም ነበር። በመቀሌ አምባ ላይ ነፋሱ ሲያፏጭ የቅዝቃዜው ቅሪት ብርድ አጥንት ውስጥ ይገባል። ሜጀር ጋሊያኖ ከምሽጉ መስኮት በኩል ወደ ውጭ ሲመለከት የሚታየው ትዕይንት እንደ ተራራ ተቆልሎ የተደቀነበትን የኢትዮጵያ ሰራዊት ብቻ አልነበረም። ይልቁንም የሕይወትና የሞት መጋጠሚያ የሆነችውን የዶጋአ የውሃ ምንጭን እንጂ። በዚያች ቅጽበት በኢትዮጵያ በኩል ያለው የጦር ምክር ቤት በውጥረትና በክርክር ታውቋል። በሚያፏጭ የጥይት ድምፅ መሃል ሆነው በንጉሡ ድንኳን ውስጥ ምክር እንደ ጥጥ ይፈተላል፣ ይዳወራል፣ ይቋጫል። ምሽጉን ካልሰበርነው ጣሊያን አይወጣም የሚሉ የራስ መኮንንና ሌሎች የመኳንን ድምፆች በንጉሠ ነገሥቱ ድንኳን ውስጥ አስተጋቡ። አጼ ምኒልክ ግን የወታደሮቻቸውን መስዋዕትነት የሚቀንሱበትን ሌላ ዘዴ ለመፈለግ በአእምሯቸው ውስጥ ይጎነጉናሉ። በዚህ መካከል እንደ ማለዳ ፀሐይ ፊታቸው የፈካው ድምፃቸው ግን እንደ ነጎድጓድ የሚሰማው እቴጌ ጣይቱ ቡጥል ብቅ አሉ። አጼ ምኒልክ ፊታቸውን ወደ እቴጌ ጣይቱ አዞሩ። እቴጌ ግን ዝምታ መርጠው ነበር። ያ ዝምታ ግን በውስጡ የጥፋት መበቅ ያዘለ የጸጥታ ማዕበል ነበር። እስከ መቼ ነው ልጆቻችንን ለመድፍ እየገበረን የምንቀጥለው አሉ። ቃናቸው ቁርጠኝነት የተሞላበት ነበር። እነዚያ ሰዎች በምሽግ ተደብቀው የሚተኩሱት በልተው ጠጥተው ነው። ጦርነት በደም ብቻ አይለካም አሉ። ድምፃቸው በድንኳን ውስጥ እንደ ወርቅ ደወል ተሰማ። ጠላት የሚተነፍስበትን አየር፣ የሚቀዳበትን ውሃ፣ የሚረግጥበትን መሬት ካጠርክበት አንተ ሳትንቀሳቀስ እሱ ተንበርክኮ ወደ አንተ ይመጣል። ሆዳቸውንና ጉሮሮአቸውን ከያዝነው እግራቸው ሳይንቀሳቀስ እጃቸውን ይሰጣሉ። እቴጌ ጣይቱን ሲናገሩ በዓለም የታሪክ መዝገብ ውስጥ ከነበሩት ታላላቅ ወታደራዊ ጠቢባን ጋር በአንድ የሚያቆማቸው ታላቅ የማነቆ ወይንም ዘአርክ ኦፍ ቾኪንግ ስልት እየቀረጹ እንደነበር ማንም አላወቀም። ይህ ስልት በዘመናዊ ወታደር ሳይንስ ስትራቴጂክ አስፊክሴሽን እንደሚባል ሁሉ ጠላትን በጉልበት ሳይሆን በሀብት እጥረት ማዳከም ነበር። እቴጌ ጣይቱ በወታደራዊ ካርታ ላይ ሳይሆን በዓይናቸው የምድርን አቀማመጥ መርምረዋል። ከምሽጉ ጥቂት ርቆ የሚገኘውን የዶጋአ የውሃ ምንጭ ተመለከቱ። ይህች የውሃ ምንጭ ለጠላት ሕይወቱ ናት፣ እሷን ከያዝን ግን ሞቱ ናት በማለት ዝም አሉ። ንጉሱን ጨምሮ ሁሉም የጦር አለቆች በሐሳባቸው ተስማሙ። የፈረንሳዩ ንጉስ ናፖሊዮን ቦናፓርት የጦር ሜዳ መልክዓ ምድርን ለጥቅሙ በመዋል ይታወቃል።
እቴጌ ጣይቱ የመቀሌ ምሽግ አቀማመጥ ተመልክተው የጠላት ደካማ ጎን ወይንም አኪለሲል ምሽጉ ሳይሆን ከምሽጉ ውጭ ያለው የውሃ ምንጭ መሆኑን ለዩ። ይህ ለስትራቴጂስቶች የሚሰጥ ትምህርት በትልልቅ ቀውሶች ውስጥ ትኩረትህ በትልቁ ችግር ላይ ብቻ ከማድረግ ይልቅ ችግሩን በሕይወት የሚያቆየውን ትንሽ የደም ስር ፈልጎ በመቁረጥ ውጤታማ መሆን ነው። ወዲያው የእቴጌ ትዕዛዝ ወረደ። ዋይልድ በመጽሐፉ ላይ እንደዘገበው እቴጌ ጣይቱ ራሳቸው ወደ ግንባር በመጠጋት ሰራዊታቸው ምንጩን እንዲከብ አዘዙ። በሺዎች የሚቆጠሩ የኢትዮጵያ ጀግኖች በጨለማ ሽፋን በደረት እየተሳቡና በድንጋዮች መካከል እየተደበቁ የውሃውን ምንጭ እንደ ሰንሰለት ከበቡት። የኢትዮጵያ ጀግኖች የጥይት ሩምታ እየወረደባቸው በደረት እየተሳቡ ምንጩን ተቆጣጠሩት። ከዚያ ደቂቃ ጀምሮ በመቀሌ ምሽጉ ስላለው የጣሊያን ወታደር ሰዓቱ መቆጠር ጀመረ። ኦገስት ዋይልድ በሩቅ ሆኖ እንደሚመለከተው የከበባ መስመር ከድንጋይ ግንብ ይልቅ የጠበቀ ነበር። ጣሊያኖች የመጀመሪያውን ቀን በጥም ሲያሳልፉ፣ የኢትዮጵያ ሰራዊት ግን ከምንጩ ዳር እየጠጡና እየታጠቡ በፌሽታ ይታዩ ነበር። ይህ በጣሊያን ወታደሮች አእምሮ ውስጥ የተከለው ስብራት ከሺህ መድፍ ጥይት በላይ የሚያቆስል የስነ ልቦና ጦርነት ነበር። የመጀመሪያው ቀን አለፈ፣ ሁለተኛውም ተከተለ። በምሽግ ውስጥ ያለው ሙቀትና የባሩድ ሽታ ጉሮሮን ያደርቃል። ጣሊያኖቹ አለመቅዳት በሞከሩ ቁጥር በእቴጌ ጣይቱ የታዘዙ ተኳሾች አትንኩት በሚል ጥይት ይመልሷቸዋል። ዋይልድ እንደሚለው ከጣሊያን መድፍ ይልቅ የኢትዮጵያ የውሃ ከበባ ይበረታ ነበር። አምስተኛው ቀን ሲመጣ በምሽግ ውስጥ የጭንቀት ድምፅ መሰማት ጀመረ። በመቀሌ ምሽግ ውስጥ የሞት ጥላ አረፈ። ጣሊያኖች ጥማቸው ሲበረታ ስልጣኔያቸውን ረስተው የራሳቸውን ሽንትና ለመድፍ ማቀዝቀዣ የሚውል ዘይት የተቀላቀለበት ውሃ ለመጠጣት ተገደዱ። ሜጀር ጋሊያኖ በመስኮት በኩል ወደ ምንጩ ይመለከታል። ምንጩ በኢትዮጵያን ጦር ተከቧል። በአንጻሩ ደግሞ እቴጌ ጣይቱ ከድንኳናቸው ሆነው ወደ ምሽጉ ይመለከቱ ነበር። በዓለም ታሪክ ውስጥ ጁልየስ ቄሳር በአሌፊያ እንዳደረገው ሁሉ እሳቸውን ጠላትን በአራት ማዕዘን ከበው መውጫ የሌለው እስር ቤት ፈጠሩበት። ነገር ግን የእቴጌ ልዩነቱ ይህን ያደረጉት እንደ ወታደራዊ አዛዥ ብቻ ሳይሆን እንደ አንዲት አርቆ አሳቢ እናት የራሳቸው ወታደሮች ደም ሳይፈስ ድሉን ለመጨበጥ በመመኘት ነበር። አስረኛው ቀን ሲደገም የጣሊያን ወታደሮች ዝለው ወደቁ። ምላሳቸው አበጠ፣ አይናቸው በፈረሰ። ዋይልድን ሲገልጽ ወታደራዊ ጥበብ ከመሳሪያ ብዛት በላይ መሆኑን እቴጌ ጣይቱ አረጋገጡ ይላል። ጣሊያኖች በጦር ሜዳ ጀግኖች ቢሆኑም በጥንፊት ግን ምንም ነበሩ። በዓለም ታሪክ ታላቁ የካርቴጅ ጦር መሪ ሃኒባል ባርክ የሮማን ሰራዊት ስንቅና ግንኙነት በመቁረጥ ይታወቃል። እቴጌ ጣይቱም በመቀሌ ያደረጉት ይህንኑ ነው። ጣሊያኖች ዘመናዊ መድፍና መሳሪያ ቢኖራቸውም ያለ ውሃ ግን ያ መሳሪያ የብረት ክምር ብቻ መሆኑን እቴጌ ተረድተዋል። ይህ ስልት በዘመናዊው ዓለም ኢኮኖሚያዊ ማዕቀብ ወይንም ኢኮኖሚክ ሳንክሽን ወይም የሀብት ምንጭን መቆጣጠር ጠላትን የማንበርከክ ስልት ቀዳሚ ምሳሌ መሆኑን እቴጌቱ ገብቷቸዋል። በመጨረሻም ጥር 13 ቀን 1888 ዓ.ም ፀሐይዋ እያቃጠለች ወጣች። ሜጀር ጋሊያኖ ከእንግዲህ መቋቋም እንደማይችል አወቀ። ጋሊያኖ ጦሩ በውሃ ጥም እያለቀ መሆኑን ሲረዳ ለሜጀር ቶማሶ ሳልሳ በላከው መልእክት የሁኔታውን አስከፊነት እንዲህ ሲል ገልጾ ነበር። ወታደሮቼ የራሳቸውን ሽንትና የመድፍ ማቀዝቀዣ ዘይት ለመጠጣት ተገደዋል። ያ ታላቅ የጦር መሳሪያ የታጠቀው አውሮፓዊ ጦር ለአንዲት ሴት ብልሃትና ለአንዲት ምንጭዋ ተሸነፈ። ከምሽጉ አናት ላይ ነጭ ጨርቅ ተውለበለበ። ዓለም በአድናቆት ደነገጠ። የኢትዮጵያ ሰራዊት እልል አለ። ያ በኃይል ያልተሰበረ ድንጋይ በእቴጌ ጣይቱ ብልሃትና በጥም አለሳላሽነት ተሸነፈ። የእቴጌ ጣይቱ የማነቆ ስልት ከጥንታዊው የአኒማል ባርክ ብልሃት ተነስቶ እስከ ዘመናዊው የባህልና የአየር ማዕቀብ ድረስ የሚዘልቅ ወታደራዊ ትምህርት ሆኖ ተመዘገበ። መቀሌ ላይ የተቆረጠው ውሃ አድዋ ላይ ለሚፈሰው የድል ማር ጎርፍ ምንጭ ሆነ። ያቺ የዶጋ ምንጭም የታሪክ ጸሐፊው ኦገስት ዋይልድ እንደሚለው የኢትዮጵያዊቷ እቴጌ የብልሃት አክሊል ሆና እስከ ዘላለሙ ቀረች። ኦገስት ዋይልድ በመጽሐፉ መጠናቀቂያ ላይ እንዲህ ሲል ጻፈ። ይህ ድል የአንዲት ሴት ብልሃትና የአንድ ሕዝብ ጽናት ውጤት ነው። ሚኒሊክ ሰብአዊነት በተሞላ መንገድ ጠላቶቹን እንዲወጡ ቢፈቅድላቸውም የድሉ መሐንዲስ ግን የውሃውን ምንጭ የቆረጡት እቴጌ ጣይቱ ናቸው። አጼ ሚኒሊክ በታላቅ ሰብአዊነት ጋሊያኖና ጦሩ መሳሪያቸውን ይዘው በሰላም እንዲወጡና ወደ ጀነራል ባራቶሪ ጦር እንዲቀላቀሉ ፈቀዱላቸው። ይህ የሚኒሊክ ውሳኔ በወቅቱ የጥቁር ሰው ርኅራኄ ተብሎ በአውሮፓ ጋዜጦች ተደንቋል። የሚገርመው ታሪክ ጋሊያኖ በመቀሌ በሚኒሊክ ምህረት ተለቆ ከወጣ በኋላ ከአንድ ወር በኋላ በነበረው የአድዋ ጦርነት ላይ በድጋሚ ተሳትፏል። ሆኖም በዚህኛው ግንባር ላይ እድል አልቀናችውም። የካቲት 23 ቀን 1888 ዓ.ም በአድዋ ተራሮች ላይ ከነጦሩ ተደመሰሰና ነፍሱ ወደ ሰማይ ስጋው ወደ አድዋ አፈርነት ተቀየረ። እቴጌ ጣይቱ በመቀሌ ያሳዩት ስልት የቻይናው ታላቅ የጦር ጠቢብ ሳንዙ
ታላቁ ድል ያለ ጦርነት ጠላትን ማስገዛት ነው፣ ዊኒንግ ዊዛውት ፋይቲንግ ከሚለው መርህ ጋር ፍጹም የተጣጣመ ነው። ይህ ታሪክ በመቀሌ አምባ ላይ በደም ጎርፍ ሳይሆን በውሃ ጥም የተጻፈ የጥቁር ሕዝብ ድል ነው። የዶጋ ምንጭ ዛሬም ድረስ ታወራለች። እቴጌ ጣይቱ በዚያች ምንጭ አቅራቢያ የጣሊያንን ትዕቢት እንዴት አድርገው እንደጣሉት ለትውልድ ትመሰክራለች። ስለተከታተላችሁን ያመሰግናለሁ። መልካም ጊዜ